ሰላም እንደምን አላችሁ? ቻፕተር 3 ፕሮግራሚንግ ፋንዳሜንታልስ እንማራለን ማለት ነው። ቻፕተር 3 ላይ ያለው ሀሳቦች ምንድን ናቸው የሚሆን ነገር እንመለከት። 6 ቶፒኮች አሉ። ብሪፍ ሂስትሪ ኦፍ ሲ ፕለስ ፕለስ አለ። እሱን እናልፋለን ምክንያቱም ሂስትሪው ብዙ እንትን ስለማይለን። ከዛ ስትራክቸር ኦፍ ሲ ፕላስ ፕላስ ፕሮግራም እንወስዳለን። ከዛ ኢንፑት አውትፑት ሲ ፕላስ ፕላስ ላይ ኮመንት ምንድነው፣ ሲ ፕላስ ፕላስ ቶከንስ የሚባሉት ምንድን ናቸው፣ ቤዚክ ዳታ ታይፖች እና ቫሪያብል ምንድነው የሚለውን ነገር እናያለን ማለት ነው። ፈጠን ያለ ቪዲዮ ልሰራ የምፈልገው በዚህ ዙር ላይ በጣም ለመፍጠን ሞክራለሁ። ትንሽ መሀል ላይ ኮዶችንም ላሳያችሁ ስለምሞክር ማለት ነው። ብሪፍ ሂስትሪ ኦፍ ሲ ፕላስ ፕላስ እንዴት እንደመጣ እንዴት እንደቀጠለ ምናምን ነገር ነው የሚያሳየው እና እቺን ፓርት አልፋለሁ። ፒፒቲውን ቴሌግራም ቻናል ላይ አስቀምጥላችኋለሁ ማለት ነው። ስለዚህ ፈርስት ፓራግራፍ በሲ ፕላስ ፕላስ ምን ይመስላል? እዚህ እንደምትመለከቱት iostream.h የሚል አለ፣ ሜን ሲአውት ሪተርን የሚል አለ። ሙሉ ኮዱ እዚህ አልተጻፈም። በእርግጥ ኮዱን እኔ በኮድ ኤዲተር ጽፌ አሳያችኋለሁ ማለት ነው። እዚህኛው እነዚህን ኮድ ማለት ነው። እሺ ኦኬ፣ እዚህ ቦታ ላይ ሲ ፕላስ ፕላስ የሚለው ልቀይር። ኦኬ፣ እዚህ ቦታ ላይ እናደርጋለን ሃሽታግ ኢንክሉድ ካልን በኋላ iostream እናደርጋለን። ዩዚንግ ኔም ስፔስ std እንላለን። ከዛ ኢንድ ሜን ከዛ ሪተርን 0 cout ወርድ እንላለን ማለት ነው። ኦኬ፣ እቺኛው ስትራክቸር ምንድነች የሚሆን ነገር እናያለን ማለት ነው። ኦኬ፣ ስቲል ነው ያሜል ብሎንም እያሰበ ያለው ፕሮግራሙ። እሺ፣ ከለር ቲሙን ዳርክ ላይ አይ ቲንክ ዳርክ ላይ የተሻለ ይመስለኛል። ትንሽ ለሪ ያሳየኝ ስለሆነ እናንተም ራሱ አይታይም። ስለዚህ ይሄን ኮድ ስትራክቸር ነው በደንብ አድርጌ ማሳያችሁ ማለት ነው። አሁን ከዚህ ቦታ ላይ ኢረር ይመጣል። ይሄኛው ምንድነው ላይክ ሌፍት ሳይድ ያለው እቺኛው ፓርት ሶርስ ኮድ ስትባል፣ ይሄኛው ደግሞ አውትፑት ነው። ይሄን ኮድ ጽፈን የሚወጣ ነው አውትፑት ሄሎ ወርልድ የሚል ነው። ከዛ ሌፍት ሳይድ ያለው ሶርስ ኮድ ነው፣ ራይት ሳይድ ያለው ደግሞ ሪዛልቱ ነው ማለት ነው። Simple program that can be implemented in C++ now already included some components of every C++ program has ነው። ሁሉም C++ ያላቸው እንትኖች ይይዛሉ ማለት ነው። ስለዚህ እቺን ቶፒክ ቀለል አድርጌ አስረዳችኋለሁ ማለት ነው። iostream ምንድነው፣ int main ምንድነው፣ ከዛ በኋላ hello world ምንድነው፣ ሴሚኮለን ካራክተር ለሚጠቅማል ሪተርን 0፣ እነዚህን በኮድ ላሳያችሁ። እንቀጥል። ኢንክሉድ iostream ምንድነው ነገር ምንድነው፣ ሄደር ፋይል በመባል ይታወቃል። ሄደር ፋይል ማለት አንድ C++ ኮድ ላይ የሚጻፉ ነገሮች ቦሮ ይደራረጋሉ፣ አንዱ ከአንዱ ይወስዳል ማለት ነው። ስለዚህ iostream የሚለው ፋይል አለ፣ iostream.h የሚባል ማለት እና እነዚህ ስታንዳርድ ላይብራሪ ተብሎ ሲአውት ምናምን የሚባሉት ነገር ከiostream ነው። iostream ደግሞ በሙሉ እንትኑ ትርጓሜ ኢንፑት አውትፑት ስትሪም በመባል ይታወቃል ማለት ነው። ነገር ግን iostream ማለት ካልፈለጋችሁ በሌላ ወይ ኢንክሉድ ካላችሁ በኋላ ostream እና iostream ትላላችሁ ማለት ነው። የመጀመሪያ አውትፑት ስትሪም ነው፣ ይሄኛው ደግሞ ኢንፑት ስትሪም ነው። ሁለቱንም እንደዚህ ከመጻፍ ይልቅ አንድ ፋይል iostream ብለን እንጽፋለን ማለት ነው። እዚህ ጋር እንደምናገረውም ኢንክሉድ iostream እንድለው ሄደር ፋይል ነው፣ ፕሪ ፕሮሰሰር ነው። ኢንክሉድ iostream ብለን የምንለው ላይክ እዛ ውስጥ ላይ ያሉ ኤክስኪዩተብል ፋይሎችን ያወጣልናል ማለት ነው። ሁለተኛ ደግሞ ሜን የሚለው አለ ማለት ነው። ከሜን በፊት ይሄኛውን እንውሰድ። ዩዚንግ ኔም ስፔስ std ይላል እና ብዙ ጊዜ ይሄኛውን ነገር ሲለካ አይተን እናገኝና እቺኛውን ነገር እንትን ላድርግና ይሄ ነገር ካልተጻፈ std ብለን እንዲህ ነው የምንሄደው። std ያለ ነው የምንሄደው ማለት ነውና std ማለት ስታንዳርድ ስሙ ጠፋብኝ። std የምንለው ነገር ስታንዳርድ ከiostream የሚመጣ ስታንዳርድ ላይብራሪ ሲሆን ላይክ iostream የሚለው እዚህ ቦታ ላይ cout የሚባለው ላይብራሪ ከኢንፑት አውትፑት ስታንዳርድ ላይብራሪ ነው የመጣው። ስለዚህ
የምትጠቀመው የትኛውን ነው? የኢንፑት አውትፑት ስትሪሙን ሲአውት እና ኢንድል ነው። ስለዚህ ኤስቲዲ እዚህም ስንጽፍ ሌላም ኮድ ሲኖር በጣም ብዙ እያሆነ በሚመጣበት ሰዓት ላይ ለምሳሌ እያንዳንዱ ኮድ ላይ ኤስቲዲ እያስገባ ስንሄድ በጣም ቦሪንግ ነው የሚሆነው እና ስለዚህ ያንን ለመቀነስ እናደርጋለን ዩዚንግ ኔም ስፔስ ኤስቲዲ እንላለን ማለት ነው። ስለዚህ ኤስቲዲ የሚባለው የኢንፑት አውትፑት ስትሪም ላይ የተጠቀምነውን እሱን ውሰድና ተጠቀም እንላለን። ከዛችኛዋን ኢሊሚኔት ማድረግ እንችላለን ማለት ነው። ስለዚህ ኮዳችን ትንሽ ክሊን ሆነ ማለት ነው። ኢንት ሜን እዚህ ቦታ ላይ መተናና ሜን ፈንክሽን ዲክላሬሽን ነው። ፋንክሽኑ C++ ፕሮግራም ስታርት የሚሆንበት እዚህ ፓርት ላይ ነው። C++ ፕሮግራም ጽፈን ይሄኛው ፋንክሽን የለም ማለት ይሄኛው ፓርት የለም ማለት ፕሮግራም አይደለም ራን አያደርግልንም። ግዴታ ሜን ፈንክሽን መኖር አለበት እና ሜን ፈንክሽኑ ሲኖር እዚህ ውስጥ ያለውን ዳታዎች ኤክስኪዩት ያደርግልናል ማለት ነው። ስለዚህ at the beginning or at the end or in the middle of the code ላይ የሚኖር ነው main.c+ ሜን ፈንክሽናችን ማለት ነው። ሁሉም C++ ፈንክሽን አይታችሁ ከሆነ ሜን ካልኩ በኋላ ፓራንተሲስ አለ፣ ሁለት አይነት ፓራንተሲስ አለ፣ ከዛ በኋላ ብራኬት አለ ማለት ነው። ሁሉም ፈንክሽኖች C++ ላይ ፓራንተሲስ ይዛል። ቫሪያብል ቢወስድም ባይወስድም ኦር ደግሞ አርጊውመንት ቢወስድም ባይወስድም C++ ፈንክሽን ላይ ብራስ ይኖራል ወይ ደግሞ ፓራንተሲስ ይኖራል ማለት ነው። ከዛ ደግሞ ፎርማል ዲክላሬሽን the content of main function immediately follows this formal declaration includes between curly braces ላይ ኢንክሎዝ ያደርጋል። ብላንክ ላይን in C++ ignore white space ለምሳሌ C++ ላይ እዚህ እንዲህ ባዶ እንትን ባደርግ ይሄ እንደ ኮድ አይታይ በቃ ያጠፋል። ቢውልድ ሳደርግ ይችኛውን ፓርቲ ከለክልና ኮዱን ብቻ ነው የሚያነብልን ማለት ነው። ከዛ ሲ አውት ሄሎ ወርድ ሲ አውት ሲ ማለት ኮንሶል አውት አይነት ነገር ነው እና ሲ አውት ያደርግናልና አውትፑቱን ያወጣልን ማለት ነው። ወይ ደግሞ አውትፑት ስትሪማችን ነው የሚመጣው ከአይኦ ስትሪም ውስጥ አውትፑት ስትሪም የምንለው ሲ አውት ነው። ስለዚህ ሄሎ ወርድ የሚለውን ጽሑፍ ያመጣልናል ማለት ነው። እዚህ ቦታ የጨመርኩኝ ደግሞ ኢንድል የሚለውን ነው አዲስ ላይን ላይ እንዲያቆምልን ፕሮግራማችንን ራን ስናደርግ አዲስ ላይን ላይ ራን እንዲያቆምልን ኢንድል እንጠቀማለን ማለት ነው። ስታንዳርድ አውትፑት ስትሪም ነው። C++ ዩዥዋሊ ስክሪን ላይ እንድናይ ምን ያደርግልንና the full sentence insert sequence of character in case hello world ይወጣልናል ማለት ነው። ዲክሌር የተደረገው ደግሞ iostream.html ፋይል ውስጥ ነው ማለት ነው። ሴሚኮለን ባለፈው ቪዲዮ ላይ አይታችሁ ከሆነ ሴሚኮለን በተደጋጋሚ ስጽፍ ነበርና C++ ላይ ኢንድ ስቴትመንት እንግሊዝኛ ሌተር ላይ ዶት ፉል ስቶፕ የስቴትመንት እንዲ እንደሆነ ለC++ ደግሞ ሴሚኮለን የስቴትመንቱ ማቆሚያ ይሆናል ማለት ነው። the end of instruction ይላል። ሪተርን ዜሮ ምንለው ምንድነው? ኮዳችን በትክክል ራን እንዳደረገልን ለምሳሌ እዚህ ቦታ ላይ አንድ ማለት እንችላለን፣ ግን ኮዳችን በትክክል ራን እንደሚያደርግልን ለማረጋገጥ ነው ሪተርን ዜሮ የምንለው ማለት ነው። አንዳንዴ ደግሞ ይሄ ላይኖርም ይችላል አንዳንድ ኮዶች ላይ፣ ነገር ግን ኢንቲጀር ስለሆነ የሚፈልገው ሪተርን ዜሮ እናደርጋለን ማለት ነው። ዩዥዋሊ ተርሚኔት ፕሮግራሙን ተርሚኔት ያደርግልናል። ኖት ፋውንድ ኤኒ ኢረር ምንም ሳይኖር ሲቀር ፕሮግራማችንን እንዳለቀ ይዘጋልናል ማለት ነው። the program code has been structured in different lines in order to more readable ይሆን። አሁን ለምሳሌ ይሄን C++ ኮድ በአንድ ላይን ላይ መጻፍ እችላለሁ። በአንድ ላይን ላይ ለምሳሌ using namespace ስላለው ከዛ ኦኬ እንደምትመለከቱት ለማንበብ ራሱ አይሆንም፣ ቀጥ ያለ ነው የሚሆነው። ግዴታ ይኸኛው መቀነስ አለብን። ጽሁፉን ካልቀነስኩኝ አይታይም። ነገር ግን ይኸኛው C++ ላይ ቫሊዶ ቢሰራ ነው በዚህ የጻፍኩት ኮድ ይሰራል። ነገር ግን እንዲነበብ ሞር ሪደብል እንዲሆን አሰ ዴቨሎፐር ነው። ሁሉም ዴቨሎፐር እንደይጽፋል ማለት አይደለም፣ ግን እንደተመቻቸው ነው። ለምሳሌ ይኸኛውን እንዲህ ብሎ የሚጽፍም ዴቨሎፐር ይኖራል። አሊያም ደግሞ ሜን ፈንክሽን ውስጥ ይኸኛውን ከልክሎ ይህችን ብቻ የሚጽፍ ሰው ልታገኙ ትችላላችሁ። እና እንደየዩዘሩ ነው እና ግን C++ ሁሉንም ይሰራል። እንደምትመለከቱት ሁሉም ይሰራል ማለት ነው። ዋን ላይን አድርገን መጻፍ እንችላለን። ሴሚኮለን ካለ እያንዳንዱ ስቴትመንት የት እንደሚቆም ያውቃል ማለት ነው። ሞር ኢንስትራክሽን የተሰጠ እንትን አይደለም። ተመልክተው እንደዚህ ቦታ ላይ ባክስላሽ ኤን አለ። ይሄ ስኪፕ ሲኩዌንስ ተብሎ አንድ ቶፒክ አለ፣ እሱን አሳያችኋለሁ።
አዲስ ላይን ነው ክሬት የሚያደርግልን። ኢንድልም ባክስላሽ ኤንድም ተመሳሳይ ቫሪያብል ነው ደግሞ ተመሳሳይ ቫልዩ ነው ያላቸው ማለት ተመሳሳይ ፈንክሽን ነው የሚሰጡት። ኔክስት ላይ ደግሞ the first C++ ፕሮግራም ተብሎ እዚህ የተጻፈ ነገር አለ። እዚህ ለምሳሌ እዚህ መጥቼ ይሄ ቦታ ላይ ምን እንደሚያደርግ ብጽፍ this is something ምናምን እያልን something ምናምን እያልኩ ስጽፍ ይሄ ነገር ኮሜንት ይባላል። ይሄ ኮሜንት የሚባለው ነገር ምንድነው? ኮዳችን ኤክስኪዩት ሲደረግ ራን ማይደረግ ኮምፓይለሩ ማይረዳ ግን ዴቨሎፐሩ የሚጠቀም ነው። እና ለምሳሌ እኔ ከዚህ በፊት የጻፍኳቸው ፕሮጀክቶች ላይ እንዴት ኮሜንቶችን እንደማስቀምጥ አሳያቸዋለሁ ማለት ነው። ኮሜንት ይባላል። ከዛ ኢንስትራክሽን ሄደር ላይን አለ፣ ኔም ስፔስ ቮይድ ሜን ማለት እንችላለን። ሲአውት ሄሎ ወርድ መሰለህ ማለት ነው። ጀነራሊ C++ ፈንክሽን ኮሌክሽን ኦፍ ፈንክሽን ነው። C++ ፕሮግራም ኮሌክሽን ኦፍ ፈንክሽን ነው። ካለው ኤክስኪዩሽን ቢገን የሚያደርገው በምንድን ነው? በሜን ነው። ኤቭሪ C++ ፕሮግራም መስት ሃቭ ብላክ የተደረገውን በደንብ ቢዩ መስት ሃቭ ሜን ፈንክሽን እና ደግሞ ስቴትመንቱ ተርሚኔት መደረግ ያለበት በሴሚ ኮለን ነው ማለት ነው። ፕሮሰስ ኦፍ ኮምፓይሊንግ ራኒንግ ፕሮግራምስ እንዴት ነው አሁን የኛውን C++ ኮድ እንዴት ነው ወደ ኮምፓይል ፕሮግራም መቀየር የምንችለው የሚለው ነገር ከመጣችሁ ኢን ፕሮግራም ኮንቴክስት ራይቲንግ ፕሮግራም ኢዝ ኮመንሊ ሪፈርድ ቱ አስ ኤዲቲንግ ሶርስ ኮድ ነው። ኤዲቲንግ ምንድነው ነበር? ሶርስ ኮድ ፕሮግራሚንግ የምንለው ነገር ሶርስ ኮድን ኤዲት ማድረግ ነው። ከዛ ፕሮሰስ ኦፍ C++ ላይ ኤዲተር ላይ ዴቭ ፕላስ ፕላስ አስፈላጊ የሆነውን ኮሬክሽኖችን ካደረግን ከጨረስን በኋላ ሲንታክሶችን ከጨረስን በኋላ በዴቭ ፕሮሰስ ክሪኤት C++ ፕሮግራም ኦር ኮድ ዊች ዩዚንግ ኤዲተር ላይክ ዴቭ ፕላስ ፕላስ ነው። ኤዲቲንግ ሶርስ ኮድ ነው። ፋይሎችን በኤዲተር በመጠቀም ክሬት የምናደርግበት ወይ ነው። ከዛ ፕሪ ፕሮሰሲንግ ምንድነው ደግሞ C++ ፕሮግራሙ ጊቭ የሚያደርገው ፕሪቪየስ ላይ እንዳየነው ፕሪ ፕሮሰሲንግ ዳይሬክተሪዎችን እናስገባለን ኢንክሉድ አዮ ስትሪም ምናምን የምንላቸው ነው ማለት ነው። እና ፕሪ ፕሮሰስ ዳይሬክቲቭ ይባላል። ይህ ፕሮሰስ ደግሞ ከሌላኛው እንትን ነው የሚያመጣ ማለት ነው። ሪሙቪንግ ኮሜንትስ ኢን ብላክ ስፔስስ ፍሮም ሶርስ ኮድ ቢፎር ኮምፕሊሽን ቴክስ ፕሌስ ነው። ኮምፕሊሽኑ ወደ ስራ ከመግባቱ በፊት ኮሜንቶችን እና ባዶ ስፔሶችን ይከለክልልናል ማለት ነው። ከዛ ኮምፓይል ያደርጋል። እችን ስቴፕ በደንብ ያዟት። ኤዲት ሶርስ ኮድ፣ ከዛ ፕሪ ፕሮሰሲንግ፣ ከዛ ኮምፓይሊንግ። ኔክስት ስቴፕ ላይ የተጻፉትን ኮዶች ኮምፓይል ያደርግልናል። እንዴት ነው የሚያደርገው? የጻፍነውን ሶርስ ኮዳችን ኮምፓይል ያደርግና ወደ ማሽን ኮድ ከመቀየሩ በፊት ወደ ኦብጀክት ፕሮግራም ላይ ይቀይራል ማለት ነው። ኦብጀክት ኮድ ፕሮግራም ላይ ከቀየረልን በኋላ ሊንኪንግ ስቴፕ ላይ ይገባል። ሊንኪንግ ስቴፕ ላይ እንዴት ነው የሚያደርገው? ሌሎች ኦብጀክት ኮዶች አሉ። ፎር ኤግዛምፕል ኢንክሉድ አዮ ስትሪም ምናምን የምንላቸው ሌሎች ኦብጀክት ኮዶች አሉ ከሌላ ፋይል ሪፌር ያደረግናቸው እና እነሱን ፋይሎች ሊንክ ያደርግልናል ማለት ነው። ከዛ ሎዲንግ ነው። ፕሮግራሙ ኤክስኪዩት ከመደረጉ በፊት ወደ ሜን ሚሞሪ ሎድ ይደረጋል። ሎድ ከተደረገ በኋላ ደግሞ ኤክስኪዩሽን እና ራን ይደረጋል ማለት ነው። እነዚህ ስቴፖች ብዙም ፈተና ዲቴል ባይጠየቁም ምናልባት ሊጠየቁ የሚችለው እንዴት ነው የፕሮሰስ ኦፍ ኮምፓይሊንግ ራኒንግ ፕሮግራምስ የሚለው ነገር ሊጠየቅ ይችላል እና ስቴፖቹን ጻፉ ልትባሉ ስለምትችሉ ሚድ ኤግዛም ላይ አለ። ቀጣይ ቪዲዮአችን የሚሆነው ሚድ ኤግዛም ነው የምንሰራው ማለት ነው። ኦኬ በቀላሉ እንድትረዱ ግራፍ አለ፣ ሶርስ ኮድ አለ፣ ፕሪ ፕሮሰሰር አድ ይደረጋል። ፕሪ ፕሮሰስ የተደረገው ሶርስ ኮድ ኮምፓይል ይደረጋል። ከዛ ወደ ኦብጀክት ኮድ ይቀየርና ላይብራሪዎችን በሊንከር አማካኝነት ኮኔክት ይደረግና ኤክስኪዩተብል ኮድ ይወጣል ማለት ነው። እቺ ኢሜጅ ጭንቅላታቸው ላይ መሳል አለባችሁ ማለት ነው። ከዛ ኢንፑት ዩዘር ኢንፑት ቅድም ሳታያችሁ የነበረው ዩዘር አውትፑት ነበር። ኮምፒውተሩ አውት የሚያደርግልን ነው የነበረው። አሁን ደግሞ ዩዘር ኢንፑቶች እንዴት ነው አንድ ፈንክሽን የሚቀበለው ደግሞ አንድ ፕሮግራም የሚቀበለው ካለን ሲአውት ፕሮናውንሰር ሲአውት ምንለው ዩዝድ ቱ አውትፑት ነው ወይም ዩዘር ኢንሰርሽን ኦፕሬሽን በኢንሰርሽን ኦፕሬሽን በመጠቀም ደብል እንዴት ነው የምንለው ለዛ ነው የምንለው ዳስችኛውን እንትን በመጠቀም ኢንሰርሽን ስቴትመንት በመጠቀም አውትፑት ያሳየናል። ሲን ደግሞ ኢንፑት ስቴትመንት ነው ደግሞ ከዩዘሩ የሚቀበል ሲሆን ኤክስትራክሽን ኦፕሬሽን ይጠቀማል። ተመልከቱት እዚህ ጋር ነው ኤክስትራክሽን አውትፑት ይጠቀምና ቫልዩዎችን ኢንፑት ያደርጋል ማለት ነው። ስለዚህ በቀላሉ ሳመጣላችሁ እዚህ ቦታ ላይ ኢንት ኤ የሚባል ቫልዩ ቢኖር
ከዛ ኤ የሚባለው ቫልዩ ላይ ለማስገባት ከፈለኩኝ እዚህ ምን አደርጋለሁ? ኢንተር ነምበር ፎር ኤ እላለሁ። ኢንድ ላይ የሚለውን ላጥፋ። ከዛ ሲኢን ካልኩ በኋላ ኤክስትራክሽን ኦፕሬሽን ከተጠቀምኩ በኋላ ቫልዩ እንዲታያቸው ኤክስትራክሽን ኦፕሬሽን ተጠቅሜ ኤ አደርጋለሁ ማለት ነው። ሞር አድቫንስ ስታደርጉ ሲኢን ዶት ኢግኖር የሚባል ነገር ታያላችሁ። ይሄ ነገር አሁን አያስፈልጋችሁም። ለምን እንደማያስፈልጋችሁ ነግራችኋለሁ። እሱ ማለት ከትሪ ባለው ነገር ላይ ሞር አድቫንስ የሆነ ፕሮጀክት ስለማስሩ ሲአውት ኢግኖር የሚባል ነገር ነው። ያም ስታክ ኦቨርፍሎ ደግሞ ሚሞሪ ኦቨርፍሎ የሚባሉ ነገሮች ስለሚገጥሙ ነው። ከዛ የተቀበልነውን ቫሪያብል ቫልዩ ኦፍ ኤ ኢዝ እናደርጋለን ማለት ነው። ስለዚህ ኢንት ኤ የሚባል ቫልዩ ያስቀምጥልናል። ቫሪያብል ይቀበላል፣ ቫልዩ ይቀበላል። ከዛ ኤ ላይ ነው ቫልዩ የሚቀበለው ሲን በሚባለው ሰትም ከዛ ዲስፕሌይ ያደርግልናል ማለት ነው። ይሄ ስለዚህ እንዴት እንደሚሰራ ላሳያችሁ። ሴቭ ላድርግና እሺ ሜንዶስ ሲፒፒ ልበልና ይህን ኮድ እንዴት ራን እንደሚደረግ ሳያችኋለሁ ማለት ነው። ተርሚናል ላይ ሲከፍት የት ነበር ያስቀምጥነው ፋይላችን? ፒክቸርስ ውስጥ ነው። እዚህ ፒክቸርስ ውስጥ ላይ ቢውልድ አደርጋለሁ ማለት ነው። ኦኬ ብዙ ፋይሎች አሉ ግን እሱ ፕሮሰስ እስኪያደርግ ድረስ ልቀጥልና ከዛ ሲን ስቴትመንት ላይ አቦቭ ስቴትመንት ሲኢን ኤ ኢዝ ኢንፑት ስቴትመንት ነው። ከወዝ ፕሮግራም ቱ ዌይት ፎር ዘ ዩዘር ኢንፑት የዩዘሩን ኢንፑት ይፈልጋል። ከዛ ኤክስትራክሽን ኢንፑት ኦፕሬሽን ይሄኛው የምታዩት ዳብል ግሬተር ዛን የምንለው ነው መሰለኝ እና ላይክ ኤክስትራክሽን ስቴትመንት እንላለን። ከዛ ሲአውት ደግሞ አውትፑት ስቴትመንት ደግሞ አውትፑት ኢንሰርሽን ስቴትመንት በመጠቀም አውትፑት ያደርግልናል ማለት ትንሽ ያወዛግባቸዋል። አውትፑት እና ኢንሰርሽን ስቴትመንት ያለ ሲአውት እና ሲላ ትንሽ ያወዛግባቸው ስለሚችል ፓርት በደንብ ይዩት። ኮሜንት ላይ ከመግባቴ በፊት ኮዱን ቢልድ አድርጌ ላሳያቸው። G++ ልበልና ሜን ዶ C++ ዳሾ ሜን አሁን የኛውን ግዴታ አይደለም እናንተ በኮድ ብሎክ ራን ስለምታደርጉ የኛውን ማወቅ ላይ ተጠቅባችሁ ይችላል። በዚህ ወይ ስለምጠቀመው ነውና እንደምትመለከቱት ቢውልድ ያደረገ ነው፣ ኮምፓይል ያደረገ ነው። G++ የሚጠቀመው ኮምፓይል አድርጎ ከጨረሰ በኋላ ኢንተር ነምበር ፎር ኤ ይላል። ለምሳሌ 12 ብዬ ኢንተር ስል the value of a is 12 ይላል ማለት ነው። ስለዚህ ኮዳችን በትክክሉ ሰርቷል ማለት ነው። ኮሜንት የምንላቸው ነገሮች ቅድም እንደነገርኳችሁ ለዩዘሩ ደግሞ ኮድ ለሚጽፍ ሰው ለማስረዳት የምንጽፈው ነው። ሁለት አይነት ኮሜንቶች አሉ፣ ሲንግል ላይን እና ማልቲ ላይን የምንለው ማለት ነው። እዚህ ቦታ ላይ ለምሳሌ ስላሽ ብዬ የሆነ ነገር ብጽፍ ስላሽ ያልኩን ብጽፍ ይሄ ሲንግል ላይን ኮሜንት የምንለው ነው። ነገር ግን ባክስላሽ አስትሪክስ አድርገን ስንጽፍ ግን ይሄ ማልቲ ላይን ኮሜንት ነው። እዚህ ቦታ ላይ ብዙ ጽፍ ማልቲፕል ላይን ላይ ጽፍ ያለው፣ ሌላኛው ግን ሲንግል ላይን ላይ ነው ያለው ማለት ነው። ከዚህ ላይን ውጭ አያልፍም። የታችኛው ግን ማልቲፕል ላይን ላይ ጽፌ እዚህ ኢንድ ስቴትመንቱ እቺኛው እስካልመጣች ድረስ የፈለኩትን ነገር ብጽፍ አይወጣም ማለት ነው። የኛው ምንም ቢጻፍ ኮምፓይለሩ ምንም ባያደርግም ቢውልድ በሚያደርግበት ላይ ሪሙቭ የሚያደርግልን ቫልዩ ነው። ስለዚህ ዩዘሩ እንዲረዳው ደግሞ ሌላ ሰው ኮድ በሚጽፍበት ላይ እንዲረዳ ነው። እዚህ ቦታ እንደምትሉት ኮመንት ላይንስ ኢን ፕሮግራም አር ኢግኖርድ ባይ ዘ ኮምፓይለር። ኮምፓይለሩ ኢግኖር ያደርጋል ማለት ነው። ኦል ላይንስ ቢጊን ዊዝ ቱ ስላሽ ሳይንስ ሲንግል ላይን በሚወሰድ ላይ በስላሽ ነው የሚጀምሩ ሁሉም ላይኖች። ኢን ላይንን መጻፍ እንችላለን፣ ደግሞ አንድ ነገሮችን እንጽፋለን። they can be used programmer to include short explanation or observation within a source itself ነው። ሶርሱ ላይ ሾርት ኤክስፕላኔሽኖችን ለማስቀመጥ ይጠቀማል ማለት ነው። C++ IDEs ኢንቴግሬትድ ዴቨሎፕመንት ኢንቫይሮንመንት ላለን IDE የምንላቸው ነገሮች ለዴቨሎፐሮች አቬላብል የሆነ ነው። ወርክ ፍሎ ነው። የምንጽፋቸው ነገሮችን ኮድ እንጽፍ ዲባግ ልናደርግ ኤክስኪዩት ልናደርግ የምንጠቀመው ስለሆነ አሁን እኔ ጋር እየተጠቀምኩኝ ያለውን ኮድ ኤዲተር ላይ VS ኮድ ይባላል።
ብዙ ጊዜ አሪፍ ፐርፎርማንስ ከሌላችሁ ፒሲዎች ላይ ብዙ ጊዜ አትሞክሩ ቪኤስ ኮድ ቢካዝ በጣም ሎር ኦፍ ሚሞሪ ይጠቀማል። ማሳየት ያክል ቪኤስ ኮዳችን እዚህ እንደምትመለከቱት ወደ 1 ጂቢ ሚሞሪ ነው የሚጠቀመው እና ራማችሁ በጣም ትንሽ የሆኑ ፒሲዎች ላይ ቪኤስ ኮድ ባትጠቀሙ እመክራለሁ። ይልቁኑ ኮድ ብሎክ ኦር ደግሞ ዴቭ ሲ ፕላስ ፕላስ ትጠቀማላችሁ ማለት ነው። እዚህ እንደምትመለከቱት ቪዥዋል ስቱዲዮ አለ፣ ኮድ ብሎክ አለ፣ ኮድ ላይት፣ ክላየን፣ ኢክሊፕስ። ከዚህ ውስጥ ቀለል ያለ ልትለምዱ የሚመቻችሁ ኮድ ብሎክ እና ዴቭ ሲ ፕላስ ፕላስ ነው። አሊያም ደግሞ ኮድ ላይት ተጠቀሙ። ክላየን፣ ኢክሊፕስ እና ቪዥዋል ስቱዲዮ ሞር አድቫንስ ስታደርጉ ኦር ደግሞ ዲፓርትመንት ላይ ስትገቡ መጠቀም ትችላላችሁ ማለት ነው። አሪፍ ፒሲ ካላችሁ እሱ። ሲ ፕላስ ፕላስ ቶከንስ C++ tokens are formed using definite simple words according to rigid rules known as syntax rules። በሲንታክስ ሩልስ አማካኝነት አሳይን የተደረጉ ቫልዩዎች ናቸው። ደግሞ ዲፋይናይት ሲምቦልስ ነው ወርድስ or ደግሞ according to some rigid rules or ደግሞ ሲንታክስ ሩል በመጠቀም ብቻ የጻፍናቸው ነገሮች ናቸው። every program instruction must conform correct syntax rule ነው። ያንዳንዱ ሲንታክስ ሩላችን ሲንታክስ ሩል መጠበቅ አለበት ፕሮግራም ላይ የምንሰጣቸው ኢንስትራክሽኖች ማለት ነው። የሲ ፕላስ ፕላስ ሲንታክስን እንትን ማድረግ ከሆነ መጻፍ አይጠበቅብንም። The smallest individual unit of a program written in any language is called token. Smallest piece of understandable C++ understood by C++ compiler ማለት በኢንዲቪጁዋል ፕሮግራሞች በማንኛውም ላንጉጅ የምንጽፈው ነገር ስሞለስት ፒስ ኦፍ ኮድ ኢንስትራክሽን በቶከን እንላለን ማለት ነው። ለምሳሌ ኪወርድ አለ፣ አይዴንቲፋየር፣ ኮንስታንትስ፣ ቫሪያብል፣ ስትሪንግ፣ ኮሜንትስ፣ ዳታ ታይፕስ፣ ኤክስፕሬሽን፣ ስቴትመንት፣ ኦፕሬሽን፣ ብራኬትስ፣ ብራስስ እና ፓረንትስ አሉ ማለት ነው። ቤዚክ ስቴትመንት ሲ ፕላስ ፕላስ ፕሮግራመር ደግሞ ቶከን በመባል ይታወቃሉ። እነዚህን ቫልዩዎች ካወቃችሁ ሁሉም ፕሮግራም ላይ ቀለል ያለ ይሆናል ማለት ነው። ኪወርድ ምንድነው ካለን ሲንታክስ ሩል ኦር ግራመር ኦፍ ሲ ፕላስ ፕላስ ዲፋይን ሰርቴን ሲምፕል ቱ ሃቭ ዩኒክ ሚኒንግ ዊዝን ሲ ፕላስ ፕላስ ፕሮግራም። ኪወርድ ምንድላችሁ ምንድነው ሰርቴን ሲምቦል ዲፋይን ያደረግንበት ነው። ዩኒክ ሚኒንግ ኦፍ ኔም ነው ማለት በሲ ፕላስ ፕላስ ፕሮግራም ላይ እንዲኖር የምናደርገው ነው። ዚስ ሲምቦልስ ዘ ሪዘርቭድ ወርድስ ካንት ዩዝ ፎር ኤኒ አዘር ፐርፐስ ሪዘርቭ የተደረጉ ናቸው። ኪወርድ ለምሳሌ እዚህ ቦታ ላይ ኢንት ብዬ ኤ ብያለሁ። ኢንት ኤ ብዬ ኢንት ስትሪንግ ማለት አልችልም። ስትሪንግ ማለት አልችልም ቢካዝ ስትሪንግ የሚባል ቫልዩ ስላለ ኪወርድ ስላለ ማለት ነው። ፕሪዲፋይንድ ናቸው፣ ሪዘርቭድ ናቸው። ላይክ ቦታ ሪዘርቭ እንደሚደረገው በሲ ፕላስ ፕላስ ሪዘርቭ የተደረገ ስለሆነ ለሌላ ነገር አክሰስ መጠቀም አንችልም ማለት ነው። ስፔሲፊክ ፈንክሽን ደግሞ እንዲሰሩ ቢውልድ የተደረጉ ናቸው። ሪዘርቭ ወርድ ምንድነው? ስፔሻል ወርድ ፕሮግራሚንግ ላንጉዌጅ ዛት ካኖት ቢ ዩዝድ አዝ አ ኔም ነው። እንደ ስም መጠቀም አንችልም። ለምሳሌ እኛን ቢውልድ ለማድረግ ብፈልግ ኢረር ይሰጣል ብዬ አምናለሁ። እሺ እዚህ ቦታ ኢረር አይ ገስ ቫልዩአችንን ስትሪንግ የሚሉን ኦኬ እሺ ቡል ልበል። ኦኬ እንደውም ሲ ፕላስ ፕላስ የሚረዳው ስለሆነ ቡል ልበል እና ቡሊየን የሚባል ኪወርድ አለ። ስትሪንግ የሚባለውን ብዙ ጊዜ አይረዳውም። ቢውልድ ለማድረግ ስሞክር ኢረር ይሰጠኛል። ቡል ብቻውን ሌላ ኤክስፕሬሽን ነው፣ ሌላ ኪወርድ ነው እና ኢረር ይሰጠናል ማለት ነው። እዚህ ቦታ ላይ የብዬ ልቀይር ቡሌ። ስለዚህ ቫልዩ ሪዘርቭ ስለተደረገ ድጋሚ መጠቀም አንችልም ማለት ነው። ፕሮግራሚንግ ካንት ዩዝ usually change the meaning of these words since keyword refers as compiler they can't be used as variable name እንደ variable name መጠቀም አንችልም ማለት ነው። ሌላ አዲስ ሚኒንግ አድርገን ልንወስድ እንችላለን እና ሁሉም ሪዘርቭ የተደረጉ ወርዶች ደግሞ ሎወር ኬዝ ናቸው፣ ሎወር ኬዝ ሌተርስ ናቸው ማለት ነው። ቅድም የነገርኳችሁ ራሱ እዚህ ቦታ ላይ ስትሪንግ ብለን አስገብተን እዚህ ስትሪንግ ብል አሁን ሶ በዚህ ሰላ አይሰራም። አሁንም ሚረር አለ ስትሪንግ የሚባል እንትን አለ እና ትንሽ ኮዱን ረስቻለሁ። ብቻ ስትሪንግ እሱም ሌላ ሪዘርቭድ ወርድ ነው። ሲ ፕላስ ፕላስ እንደምንጠቀመው ኮምፓይለር ልዩነት ይኖረዋል እና ግን ሎወር ክላስ ናቸው ሁሉም። አስ ኤግዛምፕል እዚህ ቦታ ላይ አሉ ኤኤስኤም አለ፣ አሴምብሊ፣ ምጽኮን፣ ኦቶ፣
ቡሊን ብሬክ ኬዝ ምናምን እያልን የምንጽፋቸው ይህን ሁሉ መሸምደድ አይጠበቅባችሁም። ከዚህ ውስጥ ምናልባት ካወቃቸው 4 5 6ቱን ነው። ከዛ በላይ ብዙ አትጠቀሙም በፕሪ ኢንጂነሪንግ ስታንዳርድ ላይ ማለት ነው። ስለዚህ አይዴንቲፋየርስ የምንለው ደግሞ ምንድን ናቸው? ሴኩዌንስ ኦፍ ዋን ኦር ሞር ሌተርስ ዲጂት ኦር አንደርስኮር ናቸው። አይዴንቲፋየር የምንላቸው ላይክ አስ ቫሪያብል የምንጠቀማቸው ናቸው። ኔም ዩዝ ቱ አይዴንቲፋይ ቫሪያብል ፈንክሽን ክላስ ሞጁል ኦር አዘር ዩዘር ዲፋይንድ አይተሞች ዩዘር ዲፋይን የሚያደርጋቸውን አይተሞች የምንጠቀምበት ወይ አይዴንቲፋየር እንላለን ማለት ነው። ሲ ፕላስ ፕላስ ላይ ኔሞች፣ ኔም ኦፍ ፈንክሽን፣ ኔም ኦፍ አሬዎች፣ ኔም ኦፍ ቫሪያብል፣ ኔም ኦፍ ክላሶች እነዚህ አይዴንቲፋየርስ እንላለን ማለት ነው። ደግሞ መጠሪያ ብለን መጥራት እንችላለን አይዴንቲፋየርስ እና ቫሊድ ቫሪያብል አለው ኦልዌይስ ቢገን ዊዝ ሌተር ነው። ለምሳሌ ሲ ፕላስ ፕላስ ላይ ኤ ብለን ብንወስድ ደግሞ አበበ ብለን ብንወስድ ቫሊድ ነው። አንደርስኮር አበበ ብንልም ቫሊድ ነው። ነገር ግን ዜሮ አበበ ማለት አንችልም፣ ቫሊድ አይደለም። ካን ኔቨር ቢገን ዊዝ ዲጂት በዲጂት መጀመር አይችልም። ነገር ግን አንደርስኮር ብናደርግ ይሰራል። አሊያም ደግሞ ኤ ብንል ይሰራል። ነገር ግን በቁጥር መጀመር አይችልም። አንደርስኮር አክሰፕተብል አይደንቲፋየር ነው ማለት ነው። ስለዚህ ቫሊድ ነው እንላለን ማለት ነው። ኔዘር ስፔስ ኖር ማርክ ላተር አር ኖት ፓርት ኦፍ አይዴንቲፋየር። ለምሳሌ አበበ ብለን አነዳል። አበበ የሚባለው ሰውዬ ስሙን ለመያዝ ከፈለግን እዚህ ቦታ ላይ ለምሳሌ ካራክተር ብንጠቀምና እቺ ነገር ምን እንደሆነ በኋላ አስረዳችኋለሁ። አበበ የሚባል ሰውዬ አበበ በቀለ የሚባል ሰው ቢሆን አበበ በቀለ ብለን አሰቫሪያብልን መውሰድ አንችልም። ኢረር ነው የሚሰጠን። እዚህ ቦታ ላይ ዳሽ አንደርስኮር መጠቀም ግድ ይላል። ዳሽም ራሱ ላይ ይሰራልን ይችላል። አንዳንድ ፕሮግራም ላይ አሎዌብል ቫሪያብል ስላለ ነው። ስለዚህ ዳሽ አድርገን ልናስገባ እንችላለን ማለት ነው። ይሄ ኔሚንግ ቫሪያብል በመባል ስለሚታወቅ ማለት ነው። አበበ በቀለ ብለን እንደዚህ ልንጽፍ እንችላለን እንጂ እዚህ ስፔስ አስገብተን ሲ ፕላስ ፕላስ መጻፍ አንችልም። ኦኬ እየፈጠንኩኝ ነው። ዲጂቶች መጠቀም አንችልም። አንደርስኮርን መጠቀም እንችላለን። መሀል ላይ ነው። አንደርስኮርን ፊት ለፊት ላይ መጠቀም እንችላለን። ነገር ግን መሀል ላይ መጠቀም አንችልም። ኬስ ሴንሲቲቭ ነው። ለምሳሌ አበበ የሚባለው ቫሪያብል አለ። አበበ ብል ሶስቱም የተለያየ ቫሪያብል ነው። አበበ ብቻውን ነው፣ ይሄም አበበ ብቻውን ነው፣ ይሄም አበበ ብቻውን ነው። ሶስቱም የተለያየ ነው እና ሲ ፕላስ ኬስ ሴንሲቲቭ ነው። ካፒታልና ስሞል ይጠብቃል። በጣም ነው የሚጠብቀው እና ካፒታል ጽፋችሁ በስሞል ስትፈልጉ በጣም ነው የሚያሰለቻችሁ ማለት ነው። ኔሚንግ አይዴንቲፋየር ሮል በምንወስድበት ወቅት ላይ አንደኛ ኬስ ሴንሲቲቭ ነው። ሶ አፐር ኬዝ ሌተር እና ሎወር ኬዝ ሌተር ዲፍሬንት የሆነ ሚኒንግ ነው የሚኖረው። the name identifier cannot begin with digit however underscore መጠቀም እንችላለን as a first character። ከዛ only alphabetical letter digits and underscore are permitted in C++ ደግሞ አልፋቤቲክ ካራክተር እና ዲጂት እና አንደርስኮር ነው የሚፈቀደው። ለምሳሌ እዚህ መተን አበበ ፐርሰንት ማለት አንችልም፣ ኢረር ነው የሚሰጠን እንደሚለው ከሆነ ማለት ነው። እና አንዳንድ ኮምፓይለሮች አለው ሊያደርጉልን ይችላሉ ማለት ነው። other special characters are not allowed for naming identifier keyword cannot be used as keywords ደግሞ as identifier ልንጠቀም እንችላለን። ቅድም እንዳልኳችሁ ካራክተር አለ ኢንት ማለት አንችልም። እሱ ኪወርድ ነው፣ አንዴ ነው አሳይን የተደረገ ስለሆነ ማለት ነው። ቅድም አስትሪክስ ተጠቅሜ ነበር። እሱ ቻፕተር 6 ላይ የምናየው ኮንሰፕት ነው። ምን እንደሆነ እነግራችኋለሁ። ለምሳሌ ቫሊድ የሆነ ኢንቫሊድ ነው። ለምሳሌ ዋን ዲጂት አንችልም፣ ዲጂት ዳሽ ዋን አንችልም፣ ነም ስፔስ ዋን አንችልም። ኢንቫሊድ ነው። ስፔስ ነው ተተውድ ስፔሻል ካራክተርስ ነው ተጣለው ይላል። ነምበር ቫሊድ ነው። ነምበር ነም ቫሪያብል ሶሪ ጉንፋን ስለያዘኝ በጣም እየተሸጋገርኩ ነው። እነዚህ ቫሊዎች ቫሊድ እና ኢንቫሊድ ተብሎ አሉ። ፈተና ላይ ሊመጣ ይችላል ሰው ይመጣል። የትኛው ነው ቫሊድ የሆነ ተብሎ ማለት ነው፣ ደግሞ ኢንቫሊድ የትኛው ነው ተብሎ ማለት ነው፣ ደግሞ ኦዱ የትኛው ነው ተብሎ ሊመጣ ይችላል። ዳታ ታይፕስ ኦኬ ዳታ ታይፕ ምንድናቸው? አር ዩዝ ዳታ ታይፕ ዱሪንግ ዲክላሬሽን ቱ ሪስትሪክት ዘ ታይፕ ኦፍ ዳታ ቱ ቢ ስቶርድ ነው። ሲ ፕላስ ፕላስ ብዙ ጊዜ ስታቲክ ፕሮግራም ነው ይባላል እና ዳታ ታይፑ ምን እንደሆነ ይታወቃል፣ አይቀያየርም። ኢንቲጀር ብለን የሰጠነው ቫልዩ ካራክተር ሊወስድ አይችልም። ሚሞሪ ለራሱ ስፔስ የሚይዘው በሰጠነው ዳታ ታይፕ ነው።
ስለዚህ ኢንቲጀር ብለን ከሰጠ ኢንቲጀር ነው፣ ከዛ ውጭ አይወስድም። ኤቭሪ ዳታ ታይፕ ሪኳየርስ ኦር ሃዝ ዲፍረንት አማውንት ኦፍ ሜሞሪ ስቶሬጅ ነው። ዲፍረንት የሆነ ሜሞሪ ስቶሬጆችን ይወስዳሉ። ለምሳሌ ኢንቲጀር አንዳንድ ኮምፓይለር ላይ 2፣ አንዳንድ ኮምፓይለር ላይ 4 ይይዛል። ፍሎቲንግ ፖይንት የሚባል አሉ አሳያቸዋለሁ ማለት ነው። ከዛ ፕሪሚቲቭ ኦር ደግሞ ፈንዳሜንታል ዳታ ታይፕ እንላቸዋለሁ። ፕሪሚቲቭ ዳታ ታይፖች፣ ድራይቭድ ዳታ ታይፖች ይኖራሉ። አብስትራክት ኦር ዩዘር ዲፋይንድ ዳታ ታይፖች በመባል ይታወቃሉ። አብስትራክት ኦር ደግሞ ዩዘር ዲፋይንዶችን ኔክስት ፒፒቲ ላይ እናያለን። ፕሪሚቲቭ ዳታ ታይፖች የምንላቸው ቢውልት ኦር ደግሞ ፕሪዲፋይንድ ዳታ ታይፖች ናቸው። ዩዘሩ አንዴ ዳይሬክትሊ ዲክሌር በማድረግ መጠቀም የሚችል ነው። ለምሳሌ ኢንቲጀር አለ ኤግዛምፕል 360 ምናምን ያን ቫልዩ እናስቀምጥበት። ካራክተር የምንለው ደግሞ ሲንግል ኮቴሽን ላይ ሲንግል ኮት ተጠቅመን ለምሳሌ እዚህ ቦታ ላይ አበበ ብለን አለ። አበበ ካራክተሩ ምንድነው? ኤ ሊሆን ይችላል ማለት ነው። እንዲህ ነው የምንጽፈው። በዚህ ወይ መጻፍ አንችልም። ደብል ኮት አድርገን ኤ መጻፍ አንችልም። ወር ደግሞ አበበ ልንል አንችልም። ሲንግል ኮት አድርገን ይሄ ብቻ ነው የምንጽፈው ሲንግል ካራክተር ሲሆን። ቡሊየን ደግሞ ሁለት ቫልዩ ነው ያለው፣ ትሩ እና ፎልስ ነው ያለው። በሜሞሪም ራሱ አንድ ቢት ነው የሚይዘው 0 እና 1 ብቻ ስለሆነ ማለት ነው። ፍሎቲንግ ፖይንት የምንለው ደግሞ ለምሳሌ 0 ፖይንት ሳምቲንግ ብለን ቫልዩ የምናስቀምጥ ሲሆን ነው። ደብል ፍሎቲንግ ፖይንት የምንለው ደግሞ እንደ ፍሎቲንግ ፖይንት ሆነ ግን ሞር ቫልዩ ይዛል፣ ከፍሎቲንግ ፖይንት የበለጠ ቫልዩ ይዛል ማለት ነው። ቫልዩ ለስ ኦር ደግሞ ቮይድ የምንለው አለ። ቫልዩ አይዝልንም፣ ዝም ብለን የምንጽፈው ነው ቮይድ ብለን ማለት ነው። አብዛኛው ጊዜ በፋንክሽኖች ነው የምንጠቀመው። ዋይድ ካራክተር የምንለው ደግሞ ደብሊው ቻር የምንለው አለ። ደብሊው አንደርስኮር ቻር የምንለው አለ ማለት ነው። ይህም ደግሞ ሰፋ ያለ ካራክተር ለመውሰድ ስንፈልግ 2 እና 4 ባይት ካራክተር መውሰድ ስንፈልግ ዋይድ ካራክተር እንጠቀማለን ማለት ነው። ሞዲፋየሮች አሉ። ለምሳሌ ሳይን፣ አንሳይንድ፣ ሎንግ፣ ሾርት ብንላቸው አሉና ካራክተሮች አፕላይ እናደርግ ስፔሻሊ በኢንቲጀር እና ደብል ፍሎቲንግ ፖይንቶች ላይ አፕላይ እናደርጋለን ማለት ነው። ሎንግ የምንለው በጣም ብዙ ቁጥር መውሰድ ስንፈልግ፣ ሾርት ስንል አጠረት እንዲል ስናደርግ፣ ሳይንድ ስንል አይ ቲንክ ፖዚቲቭ ቫልዩ ብቻ ሳይንድ ነው። አንሳይንድ ብንለው ደግሞ ኔጋቲቭ ጨምሮ የሚወስድ ከሆነ ኔጋቲቭ የሚወስድ ከሆነ አንሳይንድ እናደርጋለን። ሳይንድ ደግሞ ፖዚቲቭ ቫልዩ ብቻ እንዲወስድ ስናደርግ ማለት ነው። ሎንግም እንደዛው ነው። አንድ ቫሪያብል ታይፕ ነው ሎንግ ብለን ኤ ብለን የሆነ ቁጥር እንሰጣለን ማለት ነው። ጀስት እንደ ኢንቲጀር ነው ግን ሎንግ ነው የሚወስደው ማለት ነው። ዴሪቬቲቭ ዳታ ታይፕ የምንለው ዴሪቬቲቭ ኦፍ ፕሪሚቲቭ ወይ ደግሞ ቢልት ኢን ዳታ ታይፖች ሲሆን ድራይቭ ታይፕ እንላቸዋለን። 4 አይነት ድራይቭ ታይፖች አሉ። ፈንክሽን አለ፣ አሬ፣ ፖይንተር እና ሬፈረንስ እንላለን። እነዚህም ቀጣይ ቻፕተር 5 እና 6 ላይ የምናያቸው ቶፒክ ስለሆነ እዛ ቼክ እናደርጋለን ማለት ነው። አብስትራክሽን ላይ ዩዘር ዲፋይንድ ዳታ ታይፕ የምንላቸው እነዚህ ምንድን ናቸው? ክላስ፣ ፋንክሽን፣ ኢኑሜሬሽን፣ ዩኒየን ውስጥ የምንላቸው ቫልዩዎች አሉ። በራሳችን ዲፋይን የምናደርገው ነው። ምን ያህል ቫልዩ እንደሚቀበል፣ ምን ያህል ዳታ ስቶር እንደሚያደርግ እናስቀምጠው ቫልዩዎች አብስትራክት እንላቸዋለን ማለት ነው። ቤዚክ ፋንዳሜንታል ዳታ ታይፕስ ኦፍ ሲ ፕላስ ፕላስ ላይ ለምሳሌ ቫልዩ አለ። ይህን መያዝ አይጠበቅባቸውም፣ እንደየ ኮምፒውተሩ ልዩነት ይኖራል። በዛ ላይም ደግሞ ካራክተር ስሞል ኢንቲጀሮችን ካራክተሮችን እና ስሞል ኢንቲጀሮችን የሚወስን 1 ባይት ነው ሳይዙ። ከኔጋቲቭ 128 እስከ ፖዚቲቭ 127 ድረስ ነው የሚይዘው። አንሳይንድ ሲሆን ደግሞ ቅድም ስነግራችሁ የተሳሳትኩኝ፣ ሳይንድ የሚለው ኔጋቲቭን ፖዚቲቭ ይይዛል። አንሳይንድ ደግሞ ፖዚቲቭ ነምበር ብቻ ነው የሚይዘው። አንሳይንድ ሲሆን ደግሞ ከ0 እስከ 255 ቫልዩ ይይዛል ማለት ነው። 256 ካደረግን አይቀበልልንም። ኦኬ ሾርት ኢንቲጀር ምናምን አሉ። ይሄን ቴብል ቼክ ታደርጋላችሁ ማለት ነው። ቅድም ያሳያችሁ ዋይድ ካራክተር ደብሊው ቻር አንደርስኮር ቲ ነው የሚባለው። ደብሊው ቻር አይደለም፣ ደብሊው ቻር አንደርስኮር ቲ ነው የምናደርገው። ዋይድ ካራክተር ነው የምንለው። አንድ ዋይድ ካራክተር ይዛል ምናምን ነገር ማለት ነው። ኦፕሬሽንስ የምንላቸው ነገር ደግሞ አሪትሜቲክ ነው። ኦልሞስት 20 ፔጅ ይቀረናል። ቪዲዮ ሳይዛችን ስንት ሄደ? ኦኬ አንድ ደቂቃ ውስጥ ለመጨረስ ሞክራለሁ። ኦፕሬተርስ የምንላቸው ነገሮች ምንድነው? 7 አይነት ኦፕሬተሮች አሉ። አሪትሜቲክ ኦፕሬተር ማቴማቲካል ኦፕሬሽኖች የምንሰራ ነው። ሪሌሽናል አለ፣ ሎጂካል ኦፕሬተር፣ አሳይንመንት ኦፕሬተር፣ ኢምፕሊመንት ኦር ዲክሪመንት ኦፕሬተር፣ ኮንዲሽናል ኦፕሬተር የምንላቸው አሉ ማለት ነው።
እነዚህን ነገሮች አፈጣጠኝ ከነገርኳቸው ትንሽ ለፈተና ራሱ አስቸጋሪ ነው። አብዛኛው ፈተና የሚመጣልን በዚህ ፓርት ስለሆነ ማለት ነው። አሪትሜቲክ ኦፕሬተር ምንለው ምንድነው? 4 ነው 5 ኦፕሬተሮችን ይይዛል። አዲሽን፣ ሳብትራክሽን፣ ማልቲፕሊኬሽን፣ ዲቪዥን እና አዲሽን። አዲሽን ቱ ሞጁለስ ነው ምንለው ነው። ሞጁል ምንለው ነገር ምንድነው? ኦፕሬተሩ ነው። ሞዱሎ ምንለው ነገር ምንድነው? ዲቪዥን ነው የሚሰራው። ነገር ግን የሚሰጠን ቫልዩ ሪማይንደር ነው። ለምሳሌ የሆነ ቁጥር አካፍለን ምን ያህል ሪማይንደር አለው የሚለውን ነገር ስለምንጠቀም ሞዱሎ የሚለው ነገር ወይ ደግሞ ሞጁለስ የምንለው ነገር እሱን ያሳየናል ማለት ነው። እዚህ ተመልከቱ። ኤ 10 አለ፣ ቢ ደግሞ 3 አለ። 10 ሞጁለስ 3 ስናደርግ 1 ነው የሚሰጠን። ምክንያቱም 10 ለ3 ሲካፈል 3 ሲደርስና ቀሪ 1 አለ፣ አንዱን ሲ ላይ ያስቀምጥልናል ማለት ነው። ኦፕሬተሮችን ሲ ፕላስ ፕላስ ላይ እዚህ አስቀምጧል። ፎር ኤግዛምፕል የሆነ ቫልዩ ላስቀምጥና ላሳያችሁ። በፈተና ላይ ስለማሳያችሁ ሲ ፕላስ ፕላስ ኮድን ብዙም አልጽፍም። በዚህ ሰዓት ላይ ኢንት ብለን ኤ ቢ ሲ ብንል እዚህ ቦታ ላይ ለምሳሌ ሲ ኢዝ ኢኳልስ ቱ ካልን በኋላ ኤ ፕላስ ቢ እንላለን ማለት ነው። ኤያችን 12 ቢሆን ቢያችን ደግሞ 10 ቢሆን ሲያችን ስንት ይሆናል ማለት ነው? እዚህ ቦታ ላይ 22 ይሆናል ማለት ነው። ፕላስ ስለሆነ ሲ ኢዝ ኢኳልስ ቱ ኤ ማይነስ ቢ ብናደርግ ቫልዩአችን ስንት ይሆናል? 2 ይሆናል ማለት ነው። ሲያችን ደግሞ እዚህ ቦታ ላይ ኤ ዲቫይድድ ፎር ቢ ብናደርግ ስንት ይሆናል ማለት ነው? 1 ይሆናል ማለት ነው። እዚህ ቦታ ላይ ኢንቲጀር ስለሆነ 1 ነው የሚሰጠን። ቀሪ አለ ለምሳሌ 2 ምናምን ነገር አለ፣ እሱ ነገር እንደዛ ይመጣል። ሲያችን እዚህ ኳሱ ኤ ታይም ቢ ብናደርግ ቫልዩአችን ምን ይሆናል? 120 ይሆናል ማለት ነው። ሲያችን ላይ ለምሳሌ ኤ ሞጁለስ ኦፍ ቢ ብናደርግ እዚህኛው ቫልዩአችን 2 ይሆናል ማለት ነው። የኛውን ነገር በቃላችሁ ለመሸምደድ ሞክሩ። ፈተና ላይ ኮምፒውተር እጃችሁ ላይ ስለማይኖር እንዲህ አይነት ቫልዩዎችን ካልኩሌት ስታደርጉ ምን አይነት አውትፑት ሊሰጥ ይችላል ብላችሁ በደንብ ማየት መቻል አለባችሁ። ፈተና ላይ እንዲህ ነው የሚመጣው። የሆነ ቫልዩ ይሰጣል። ቫልዩ ስንት ነው ልትባሉ ትችላላችሁ ማለት ነው። እና ኤ አሪትሜቲክ ኦፕሬሽን ነው። ኤ ፕላስ ቢ ፕላስ ሲ ነው። ይሄ ቀለል ያለ ኦፕሬሽን ነው። ከዛ ሌላኛው ደግሞ ሪሌሽናል ኦፕሬሽን ምንድናቸው ናቸው? ሪሌሽናል ኦፕሬሽን ምንድናቸው? ሌስ ዛን ኦር ኢኳል ቱ፣ ግሬተር ዛን ኦር ኢኳል ቱ፣ ኖት ኢኳል የሚባሉ ቫልዩዎች አሉ ማለት ነው። ይሄ አብዛኛው ጊዜ ኮንዲሽናል ስቴትመንት ስንጠቀም የምንወስዳቸው ናቸው። ቱ ኦር ሞር ኑሜሪክ ቫልዩዎችን ኮምፔር ለማድረግ ነው የምንጠቀመው። ደብል ኢዝ ኢኳል ቱ የምንጠቀመው ለምሳሌ ሲ ፕላስ ፕላስ ላይ ፈተና ላይ ሊመጣ ይችላል። ለምሳሌ ደብል ኢዝ ኢኳል ቱ እና ኢዝ ኢኳል ቱ ተመሳሳይ አይደለም። ደብል ኢዝ ኢኳል ቱ ኮምፔር ነው የምናደርገው፣ ኢዝ ኢኳል ቱ ደግሞ አሳይን ነው የምናደርገው። ስለዚህ ደብል ኢዝ ኢኳል ቱ ከመጣ ሁለቱንም ነምበር ኮምፔር እያደረገ ነው። ሲንግል ኢዝ ኢኳል ቱ ከመጣ ደግሞ ቫልዩን አሳይን እያደረገ ነው፣ እንዳትረሱት። ከዛ ደግሞ ኖት ኢኳል ቱ ሁለቱንም ቫልዩዎች ትሩ ቫልዩ ኤ እና ቫልዩ ቢ ኖት ኢኳል ቱ የሚል ከሆነ እኩል አይደሉም ወይ የሚሉን ነገር ኮምፔር እያደረገ ነው። ራይት ሳይድ ላይ ያለው ቫልዩ እና ሌፍት ሳይድ ላይ ያለው ቫልዩ እኩል አይደሉም ወይ ብሎ ቼክ እያደረገ ነው። ግሬተር ዛን የትኛው ሳይድ እንደሆነ ታውቃላችሁ። ሌፍት ላይ ያለው ሳይድ ከራይቱ ግሬተር ነው ብሎ ቼክ ያደርጋል። ሌዛን ደግሞ ሌፍት ሳይድ ላይ ያለው ራይት ሳይድ ካለው ቫልዩ አንፃር ትልቅ ነው ትንሽ ነው የሚሆን ነገር ኮምፔር ያደርግልናል ማለት ነው። ኦኬ ከዛ ሌዛን ኦር ኢኳል ቱ ቀጥታ ሲ ፕላስ ፕላስ ላይ ያለው ቫልዩ ላይክ እንደ ማዝ አድርጋችሁ መውሰድ ትችላላችሁ ማለት ነው። ላይክ ማዝ ላይ እንደምትማሩት ነው። ሪተርን የሚያደርገው ምንድነው? ግሬተር ዛን ኦር ኢኳል ራይት ሳይድ ላይ ያለው ነገር ይበልጣል ወይስ እኩል ይሆናል የሚለው ነገር ቼክ ያደርጋል። ከፈለገም ትሩ ነው፣ እኩል ከሆነም ትሩ ነው የሚሰጠው። ካነሰ ብቻ ነው ፎልስ የሚሰጠው እሱ ቫልዩ። ሌዛን ኦር ኢኳል ቱ ደግሞ ራይት ሳይድ ላይ ያለው ከሌፍት ሳይዱ ይበልጣል ወይ የሚለው ነገር ቼክ ያደርጋል። ሌፍት ሳይዱ ያንሳል ከራይት ሳይዱ፣ ኦኬ ትሩ፣ ኦር ደግሞ እኩል ይሆናል፣ ኦኬ ትሩ ይሰጣል ማለት ነው። ሎጂካል ኦፕሬተርስ ሎጂካል ኦፕሬተርስ የምንላቸው ምንድነው? ኤንድ ሎጂካል ኦር
ሎጂካል ኖት እንላቸዋለን። ብዙ ጊዜ ሚም ላይ ያለ አንድ እንትን ላሳያችሁ። ሳምዋን መጥቶ የሆነ ቫሊዩ እንዲህ ቢሰጣችሁ ትሩ ቢባል ይሄ በፕሮግራሚንግ ቋንቋ ፎልስ ማለት ነው። የሎጂካል ኖት ነው። ይሄ በማዝ ላይ አይታችሁ ከሆነ ኤንድ ኦር ምናምን ያን የምንማርበት ስቴትመንት ኤንድ ፐርሙቴሽን ሰው ብቻ የምንጠቀመው ኖት ኖርም እንድለው ማለት ነው። ይሄኛው ነው። ከዛ ኤንድ የምንለው ነገር አለ። ኤንድ የምንለው ሁለቱም ሳይድ ትሩ መሆን አለበት ቫልዩ ሊወጣ። ኮንጃክሽን ላይ ነው ሳምቲንግ ብቻ ማዝ ላይ ሁለቱም ሳይድ ትሩ እስካልሆነ ድረስ ሁሉም ፎልስ የሆነበት ቫልዩ ኤንድን በመጠቀም እንስራለን። ደግሞ ሎጂካል ኤንድን በመጠቀም እንስራለን። ሁለቱም ፎልስ እስካልሆነ ድረስ ደግሞ ሁሉም ትሩ የሚሆነው ቫልዩ ደግሞ ሎጂካል ኦር ነው ማለት ነው። በቀላሉ እንድትረዱት ያክል ማዝ ላይ የምታውቁት ነው። ኦኬ እዚህ ቦታ ላይ ተመልከቱ። ኮዱን ኤክስፕሌን ላድርግላችሁና ቢ1 ትሩ ነው፣ ቢ2 ፎልስ ነው። ቢ1 እንደ ቢ2 ሲሆን መልሳችን ፎልስ ነው የሚሆነው የመጀመሪያ ላይ እና ሁለተኛው ደግሞ ትሩ ነው የሚሆነው። ቢ1 ትሩ ነው፣ ስለዚህ ቢ2 ፎልስ ሆኖ አያገባው ትሩ ያወጣል ማለት ነው። ሲያወጥ ላይ እዚህ ቢ1 እንደ ቢ2 ሲል ፎልስ ነው የሚመጣው። ይሄን ቫልዩ በደንብ ያዙ፣ ፈተና ሊመጣላችሁ ይችላልና ቢ1 እንደ ቢ2 አለ። ስለዚህ ኖት ሲጨመር ፎልስ ነበር ቫልዩ ነበረው፣ በኖት ወደ ትሩ ተቀየረ ማለት ነው። ስለዚህ አውትፑታችን የሚሆነው ምንድነው? 0 1 1 ነው። ፎልስ ከሆነ 0፣ ትሩ ከሆነ 1 ይወጣል ማለት ነው። ኦኬ አሳይመንት ኦፕሬተር አሳይመንት ኦፕሬተር የምንለው ቅድም እንዳልኳቸው የሆነ ቫልዩ እዚህ ኢዝ ኢኳልስ ቱ ቢሰጣቸው ኢንት ኤ ብሎ አንድ ቢላችሁ አሳይን አደረገ ነው ያልኳቸው። ደብል ሲሆን ደግሞ ኤው ከአንድ ጋር እኩል ነው ወይ ነው እያለ ያለው። ስለዚህ ይሄ ሲንግል አሳይንመንት እንላለን። በኮድ ነው ማሳያችሁ ሲምፕል አሳይንመንት የምንለው ማለት ነው። ነገር ግን እዚህ ቦታ ላይ ኢዝ ኢኳልስ ቱ ቢ ካል ኤም ቢም አንድ ነው። ኢዝ ኢኳልስ ቱ ሲም ካል ደግሞ ሲም አንድ ነው ማለት ነው። ይሄ ደግሞ ኮምፓውንድ ኦር ደግሞ ማልቲፕል አሳይንመንት እንላለን ማለት ነው። ኮምፓውንድ አሳይንመንት የምንለው ደግሞ ብዙ ጊዜ ኢንክሪሜንታል እና ዲክሪሜንታል ለምንጠቀመው ነው። ለምሳሌ ኤ ፕላስ ኢዝ ኢኳልስ ቱ 2 ቢባል ይሄኛው ቫልዩ እንዴት እንደሆነ ላሳያችሁ። ኤ ኢዝ ኢኳልስ ቱ ኤ ፕላስ 2 ነው ማለት ነው። ኮምፓውንድ አሳይንመንት የምንለው ማለት ነው። አሊያም ደግሞ ኤ ባክስላሽ ኢዝ ኢኳልስ ቱ 2 ቢባል ኤ ላይ ያለውን ቫልዩ ለሁለት አካፍል ነው ማለት ለሁለት አካፍልና ኤ ላይ ያስቀምጥ ነው። በቀላሉ በኮሜንት ላይ አስቀምጥላችሁና ኤ ኢዝ ኢኳልስ ቱ ኤ ዲቫይድድ ፎር 2 ነው የምናደርገው ነው። ኤውን ለሁለት አካፍለ ኤ ላይ ያስቀምጥ እያልን ነው ማለት ነው። ኮምፓውንድ አሳይንመንት በሚሆንበት ሰዓት ላይ የሞጁለስ ኦፍ 10 ማለት ኢውን ለ10 አካፍልና ሞጁለሱን ኢ ላይ ያስቀምጥ ነው። ስለዚህ ኮምፓውንድ አሳይንመንት በቀላሉ በዚህ እንረዳለን ማለት ነው። አሳይንመንት ኦፕሬተር ያው ኮምፓውንድ አሳይንመንት እና ኦፕሬተሮችን በዚህ ላይ ያስቀምጥልናል። ለኛም በኮድ እየጻፍን አንድ ሴሽን ላይ እንዳለን ማለት ነው። አውቶ ኢንክሪመንት እና ዲክሪመንት ፈተና ላይ በጣም የሚያስቸግርና በጣም የሚፈትነን ጥያቄ ኤ ኢዝ ኢኳልስ ቱ 2 ሊበል ቢ እነዚህ ቫልዩዎች ለምሳሌ ሲ አውት ተብሎ ፈተና ላይ ኤ ፕላስ ፕላስ ቢባል ቫልዩ ስንት ነው? ይሄኛው ቫልዩ የሚሆነው አሁንም 2 ነው። ምክንያቱም ፖስት ኢንክሪመንት ነው የሚባለው። ፕሪ ኢንክሪመንት እና ፖስት ኢንክሪመንት የሚባለው ነገር አለ። አውቶ ኢንክሪመንት ነው። አውቶማቲካሊ ኢንክሪመንት እና ዲክሪመንት ዘ ቫልዩ ኦር ቫሪያብል ባይ ዋን ዜር ታይፕስ ነው። ለምሳሌ ፕላስ ፕላስ ካደረግን ኤ ላይ ኤ ፕላስ ፕላስ አደረግን ማለት እንዴት ነው የሚሆነው? ቫልዩ ኤ ኢዝ ኢኳልስ ቱ ኤ ፕላስ 1 ነው የሚሆነው። ኤ ላይ አንድ ጨምሮ ነው እያልን ያለ ነው ማለት ነው። አሁን ሲ አውት ተብሎ ኤ ፕላስ ፕላስ ከተባለ ቫልዩአችን 2 ይሆናል በዚህ ቦታ ላይ። ነገር ግን እዚህ ቦታ ላይ የዚህ ፕላስ ፕላስ ልበልና ቢ ልበል፣ የዚህኛው ቫልዩ ደግሞ 3 ይሆናል ማለት ነው። ልዩነቱን ተመልከቱ። ኤ ፕላስ ፕላስ ሲሆን ኤውን አወጣ፣ ነገር ግን ካወጣ በኋላ ኤ ላይ አንድ ጨምር ነው እያልን ያለ ነው። እዚህኛው ላይ 8ኛ ላይ ያለው ኮድ ማለት ነው።
ዘጠነኛ ላይ ያለው ቫልዩ ደግሞ ቢ ላይ አንድ ከጨመርክ በኋላ ቢውን አውጣ ነው እያልን ያለነው እና ይሄ ደግሞ ፕሪ ኢንክሪመንት ይባላል ማለት ነው። ይሄ ደግሞ ፖስት ኢንክሪመንት ይባላል። ካወጣ በኋላ ይጨምራል። ይሄ ደግሞ ከማውጣቱ በፊት ጨምሮ አውትፑቱን ያሳየናል ማለት ነው። ቀላል ነው። ፕሪፊክስ አውቶ ኢንክሪመንት እና ዲክሪመንት አዲስ ዋን ቱ ዘ ኦፕራንድ ኦር ሪዛልት ኢዝ አሳይን ቱ ዘ ቫሪያብል ኦን ዘ ሌፍት። ስለዚህ እዚህ ተመልከቱ። ኤዩ 5 ነው። ቢ ኢዝ ኢኳልስ ቱ ኤ ፕላስ ፕላስ ኤ ይላል። ቢዩን አውጣ ሲል 6 ይወጣል ማለት ነው። ኤዩ 5 ነው። ኤ ማይነስ ማይነስ ያደርጋል። ኤያችን አውቶፖስ ሲያደርግ ይሆናል 4 ይወጣል ማለት ነው። ወይ ደግሞ ቢያችንም ሲያወጣ 4 ይወጣል ማለት ነው። አውቶ ኢንክሪመንትን ቫልዩ እሱንም በብቻውን አንድ ሴሽን ላይ እናያለን። ኮንዲሽናል ኦፕሬተር ተርነሪ ኦፕሬተርስ የምንለው ደግሞ አሉ። ተርነሪ ኦፕሬተር የምንለው እንዴት ነው? የሆነ ቫልዩ አለ። ለምሳሌ ኢንት ኤ የሚባል ቫልዩ አለ። የሆነ ኮንዲሽን ትሩ ሲሆን የሆነ ቫልዩ እንዲያስቀምጥልን። ለምሳሌ 12 ግሬተር ዛን 11 ከሆነ ኩዌስችን ማርክ እናደርግና ትሩ ነው 0 እናስቀምጣለን። ትሩ ከሆነ 0 ያስቀምጣል። ፎልስ ከሆነ 1 ያስቀምጥልና 12 ከ11 ይበልጣል አይደል? ኦኬ 0 ይቀመጣል ቫልዩአችን። ሚያንስ ከሆነ ግን 1 ይቀመጣል ማለት ነው። ይሄ ላይ ተርነሪ ኦፕሬተር የምንለው ነው። ይሄኛው አሳይን የምናደርገው ቫልዩ ሁለቱም ቫልዩዎች ተርነሪ ኦፕሬተር በዚህ ወይ እናስቀምጣለን። ኮንሲደር የሚያደርገው እንዴት ነው? የመጀመሪያው ኤክስፕሬሽን አለ። ኤክስፕሬሽን ዋኑ ኮንዲሽናል ስቴትመንት ነው። ኮንዲሽኑን ቼክ ያደርጋል። ከዛ ኤክስፕሬሽን ትሩ ከሆነ ኤክስፕሬሽን ትሩ ያስቀምጥልናል። ትሩ ካልሆነ ደግሞ ኤክስፕሬሽን ስሪ ያስቀምጥልናል ማለት ነው። ምናልባት የሆነ ቫልዩ በተርነሪ ኦፕሬተር ጻፉ ልትባሉ ትችላላችሁ። ኔክስት ቪዲዮ ላይ በደንብ አሳያችኋለሁ ማለት ነው። ኮንስታንትስ ኪ ቫልዩ ሁለት አይነት ኮንስታንቶች አሉ። ምንድነው? አንዴ ካስገባን በኋላ ማንቀይራቸው ቫልዩዎች ነው። ለምሳሌ የፓይ ቫልዩ ማስቀመጥ ከፈለግን በሁለት ወይ እናስቀምጣለን። የመጀመሪያ ዴፋይን በማለት ዴፋይን ፓይ እንልና 3.14 እንላለን። ከሌሎች ቫልዩ አክሳይድ ከምናደርገው አንጻር ልዩነት አለ። ለምሳሌ ዲፋይን ፓይ አደረግን 3.14 አደረግን ማለት ነው። ስለዚህ ይሄኛውን ቫልዩ መቼም መቀየር አንችልም። ታች መጥቼ ፓይ ኢዝ ኢኳልስ ቱ ብዬ 12 ብል ኢረር ነው የሚሰጠኝ። ኢረር ነው የሚለኝ። ይሄኛው ነገር ኮምፓይል አያደርግልኝም፣ አይቀየርም። አንዴ ነው አሳይን የተደረገ ቫልዩ ስለሆነ ማለት ነው። ሌላ ቫልዩ ቢሆን ግን እንቀይራለን ማለት ነው። አንደኛ አሳይን የምናደርግበት ወይ ይሄኛው ነው። ፕሪ ፕሮሰሰር በመጠቀም ነው። ፕሪ ፕሮሰሰር ዳይሬክቲቭ በመጠቀም ስንጽፍም ደግሞ ከላይ ከሜን ፈንክሽን ከምናምን ከላይ ነው የምንጽፈው ጫፍ ላይ ማለት ነው። ሌላኛው ደግሞ ኮንስት የሚባል ቫልዩ ነው። ኮንስት እንልና ኢንት ሄይት ወይ ደግሞ ቨርዥን ብንል 1.0.1 ቨርዥን 1 ብለን እናስቀምጣለን ማለት ነው። ይሄኛው ቫልዩ አይቀየርልንም። አሁን ታች መጥቼ ቨርዥን ብዬ እዚህ ጋር 2 ብል አይሰራም፣ ኢረር ነው የሚሰጠኝ። ኮምፓይል አያደርግልንም ይሄኛው ይሄ ነው ማለት ነው። ስለዚህ ይሄኛው ኮንስታንት ቫሪያብል በዚህ ወይ እናስቀምጣለን ማለት ነው። ሁለት ወይ ላይ እናስቀምጣለን። ሁለቱ ወይ እንዴት ነው ከተባለ አንደኛ ፕሪ ፕሮሰሲንግ ኪወርድ እንጠቀማለን፣ ሁለተኛ ደግሞ ኮንስት ኪወርድ እንጠቀማለን ማለት ነው። ያው እንደምትመለከቱት ዲፋይን ፓይ አለ ያስቀምጥልና ፓይን መቀየር አንችልም ማለት ነው። ሌላኛው ደግሞ ኮንስት ኢንቴክስ ብለን ነው። ኢኒሻላይዝ ኮንስታንት ፋይል ነው፣ አይቀይርም ቫልዩ ማለት ነው። ኦኬ ዋት ኢዝ ቫሪያብል ኦኬ 7 ፔጅ ይቀረናል። ቫሪያብል ኢዝ ዳታ ኔም ዛት ካን ቢ ዩዝድ ቱ ስቶር ዳታ ቫልዩዎችን ስቶር የምናደርግበት ነው። C++ ቫሪያብል ኢዝ ፕሌስድ ቱ ስቶር ኢንፎርሜሽን ሚሞሪ ላይ ስቶር የምናደርግበትን ኢንፎርሜሽን የምናስቀምጥበት ነው። ዳታ ቫሪያብል ኔም ለምሳሌ አበበ የሚባል ዳታ ቫልዩ ቫሪያብል ቢኖር ቫልዩ እናስቀምጣለን ማለት ነው። ፕሮግራምስ ኒድ a way to store a program that they use variable offer various ways to represent the manipulate data ዳታን ማኒፑሌት ለማድረግ ደግሞ ዩዝ ለማድረግ ቫሪየስ የሆኑ ዌዎችን አክሰስ እንድናደርግ ያመቻችልናል ቫሪያብል መኖሩ። ለምሳሌ አበበ የሚባለውን ቫልዩ አክሰስ ማድረግ ብንፈልግ አበበ ብለን ነው የምንጠራው። ነገር ግን 10 የሚባል ቫልዩ መጠቀም ከፈለግን ቫሪያብል ከሌለ መጠቀም አንችልም። ስለዚህ የራሱ የሆነ ዩኒክ የሆነ ዌይ ያስፈልጋል። አስ ኤግዛምፕል ላሳያችሁ። ኢንት አበበ
ብንል የአበበን ኤጅ 12 ነው ብለን ብንወስድ ከዛ ካር የአበበን ጾታ ሜል ነው ብንል ከዛ እሺ ካርብን አበበ ካልን በኋላ ስትሪንግ ላድርግና አበበ ይዝኳሱ አበበ ደበበ ብንል ይሄኛው ኢረር ነው የሚሰጠን። አበበ ኢንቲጀርም ነው ካራክተርም ነው ስትሪንግም ነው እና ኢረር ይሰጠናል ይሄኛው ኮድ ቢካዝ ዩኒክ የሆነ ነገር የለም እና ዩኒክ መሆን አለበት እያንዳንዱ ቫልዩ ማለት ነው። ስለዚህ ሶስቱም ቫልዩ ዩኒክ ካልተደረገ ትክክለኛ ፕሮግራም አይሆንልንም ማለት ነው። ስለዚህ አበበ ነምበር ነው ስም ነው እድሜው ነው ወይስ ጾታው ነው የሚለው ነገር ያወዛግባል እና each variable should have its own unique name or ደግሞ identifier to indicate the storage area ኢንዲኬት ለማድረግ መጠቀም አለብን ማለት ነው። ዩኒክ መሆን አለበት። ቫሪያብል ኢዝ ሎኬሽን ኦር ስቶሬጅ ኤሪያ ነው። ፈተና ላይ ሊመጣ ይችላል። አይ ቲንክ የኛን ጥያቄ ተመልቼ ነበር መሰለኝ። ስቶሬጅ ኤሪያ ኦፍ እንትን ምንድነው ሲባል እኔ ሜሞሪ ብዬ ነው ብቻ ሳንቲም ብቻ መልሼ ተበልቻለሁ። ግን ቫሪያብል ሎኬሽን ኦር ስቶሬጅ ኤሪያ ነው በኮምፒውተር ሜሞሪያችን ላይ ያለው ማለት ነው። ስለዚህ የሆነ ቫልዩ አለ አበበ የሚባል ስም አለ ኮምፒውተር ሜሞሪ ላይ የሚቀመጠው በምንድነው በቫሪያብል አማካኝነት አክሰስ ለማድረግ እንዲመችን ማለት ነው። ስለዚህ ቫሪያብል ዲፋይን ስናደርግ ምን አይነት ካራክተር እንደሆነ ወይ ምን አይነት ዳታ ታይፕ እንዳለው ማስቀመጥ አለብን። ኢንቲጀር ነው ካራክተር ነው ቡሊየን ነው ምንድነው ብለናል። ያም ደግሞ ኮምፒውተራችን ኮምፓይለራችን ምን ያህል ስቶሬጅ ያስፈልጓል ለዛ ቫሪያብል የሚለውን ነገር እንዲረዳው ማለት ነው። እዚህ what kind of value you want to store in the variable ምን አይነት ቫልዩ እናስቀምጠው የሚለውን ነገር እንዲረዳልን እናደርጋለን ማለት ነው። ዲክላሬሽን ኦፍ ቫሪያብል ዲክሌር ስናደርግ ማልቲፕል ዌዮች ላይ እናስቀምጣለን። ለምሳሌ እዚህ አንደኛው ወይ እዚህ ያለው አለ ኢንት ኤ ብለን እናስቀምጣለን። አሊያም ደግሞ ማልቲፕል የሆነ ደግሞ ኢንት ቢ ሲ ዲ ብለን ማስቀመጥ እንችላለን ማለት ነው። አሊያም ደግሞ ፍሎት አለ ፍሎት ኤጅ ልንል እንችላለን። ደብል ሳላሪ ማለት እንችላለን ማለት ነው። ስለዚህ ይሄ ቫሪያብሎችን አሳይን የምናደርግበት ወይ ዲክሌር የምናደርግበት ወይ ነው። ዲክላሬሽን እና አንድ ቫልዩ አለ ልዩነት ያላቸው ነገሮች አሳያችኋለሁ ማለት ነው። ዲክሌር እናደርጋለን ምንም ቫልዩ የለውም ጀስት ኢንቲጀር ነው ኢንቲጀር ቢ ነው ኢንቲጀር ሲ ነው ኦር ደግሞ ሳምቲንግ ነው ብለን እናስቀምጣለን ማለት ነው። ሶስት ቫሪያብሎችን በአንድ ላይ ዲክሌር ማድረግ እንችላለን እንደዚህ አሊያም ደግሞ ሶስት ቦታ ላይ ኢንት ቢ ሲ ማለትም እንችላለን ማለት ነው። ኦኬ ተጋብታችኋል ብዬ አስባለሁ። ስኮፕ ኦፍ ቫሪያብል የቫሪያብሎች ስኮፕ ምን ያህል ነው ተብሎ ሲጠቀስ ለምሳሌ እዚህ ዲፋይን ፓይ የሚለውን ነገር ስለ ፋንክሽን ስትማሩ ይገባችኋል እና ዲፋይን ፓይ የሚለውን ነገር አሁን ሁሉም ቦታ ላይ አለ ችግር የለውም። ለምሳሌ እዚህ ቦታ ላይ ኢፍ ብዬ የሆነ ስቴትመንት ጨርሼ እዚህ ቦታ ላይ ሲአውት ብዬ ፓይ ብል ይወጣልኛል ፓይ የፓይ ቫልዩ ያወጣልኛል። ነገር ግን እዚህ ቦታ ላይ ኢንት ኤ ብዬ 12 ብል ከዚህኛው ኢንቲጀር ቫልዩ ጋር ምንም አይነት እንትን የለውም ተቃርኖ አይኖሩም ምንም አይነት እንትን አይፈጠርም። እዚህ ቦታ ብቻ ነው የሚሰራው ማለት ነው። ይሄኛው ግሎባል ይሆናል ለኢፉ ግሎባል ይሆናል ግሎባል ቫሪያብል ይሆናል። ይሄኛው ደግሞ ሎካል ቫሪያብል ይባላል ማለት ነው። ስለዚህ ኢንሳይድ ፈንክሽን ኦር ብሎክ ኦፍ ስቴትመንት ላይ ያለው ሎካል ቫሪያብል እንላለን። አውትሳይድ ፈንክሽን ኦር ደግሞ ውጭ ላለው ደግሞ ግሎባል ቫሪያብል ነው። አውትሳይድ ኦል ፈንክሽን ዩዥዋሊ ኦን ዘ ቶፕ ኦፍ ዘ ፕሮግራም ቶፕ ኦፍ ፕሮግራም ላይ የምንጽፈው ማለት ነው። ላይክ ዲስ እዚህ የምንጽፈው ግሎባል ቫሪያብል እንላለን ማለት ነው። ኢትስ ሆልድስ ዜር ቫልዩ ስሩ ላይፍ ታይም ኦፍ ዩር ፕሮግራም ኢት ካን አክሰስ ባይ ፈንክሽኖች ላይ አክሰስ ማድረግ እንችላለን ግሎባል ቫሪያብል ስለሚሆን ማለት ነው። ዲፋይን ካደረግን በኋላ ዲክላሬሽን ኦፍ ፈንክሽን ካደረግን በኋላ ኢኒሻላይዜሽን የሚባለው ነገር አለ። ሁለት አይነት ኢኒሻላይዜሽን ወይ አለ ኢንላይን ኢኒሻላይዜሽን እና ኮል ካደረግን በኋላ ለምሳሌ ኢንት ኤ አለ። ስለዚህ እኛው ዲክሌር ነው ያደረግነው። ስለዚህ ታች መጥቼ ኤ ኢዝ ኢኳልስ ቱ 12 ብል ኢኒሻላይዝ አደረግኩኝ ማለት ነው። አይ እዚህ አልፈልግም እዚህ ኢኒሻላይዝ ማድረግ አልፈልግም ካልን እዚህ መጥተን ደግሞ 12 ብለን ማስቀመጥ እንችላለን ማለት ነው። ኢኒሻላይዜሽን እና ዲክላሬሽን አንድ ላይ አደረግን ማለት ነው። ኢኒሻላይዜሽን whatever
ኢኒሺያላይዜሽን እንዳለ ነው። ኢኒሺያላይዜሽን ኤንድ ዴክላሬሽን ብለን መጠቀም እንችላለን ማለት ነው። ኢኒሺያላይዜሽን ዲክሌሬሽኑን አንድ ላይ ሰራን ማለት ነው። አይ ዶንት ኖ ኢኒሺያላይዜሽን እንዲህ አይደለም የሚጻፈው ኢኒሺያላይዜሽን መሰለኝ ብቻ አስተካክሉኝ እሱን። ኢኒሺያላይዜሽን ይሄ ደግሞ ዲክላሬሽን ነው። ከዛ ታች መጥተን ፊዚካልስ 21 ብንል ዲክሌር ኢኒሺያላይዝ አደረግን ማለት ነው። ኢኒሺያላይዝ ስናደርግ ሜሞሪ ስቶሬጅ ይይዛል። ኢኒሺያላይዝ ካላደረግን ሜሞሪ ስቶሬጅ አይይዝልንም ማለት ነው። ሌላኛው አሳይኒንግ ወይ ሌላኛው ኢኒሺያላይዜሽን ወይ ደግሞ አለ። እቺኛውን በብራስ አድርጌ እንዲሳረግ ማለት ነው። ስለዚህ የኤ ቫልዩአችን ስንት ነው? 12 ይመጣል ማለት ነው። ስለዚህ ይሄኛው ኢኒሺያላይዜሽን ኤንድ ዲክላሬሽን ማለት እንችላለን ማለት ነው። እንዳያወዛግባችሁ ነው። ዳታ ታይፕ አለ፣ ከዛ አይዴንቲፋየር አለ፣ ከዛ ኢኒሻል ቫልዩ ይኖራል ማለት ነው። ኦኬ ዛሬ የሩጫ ትምህርቱን ያደረግነው ስለተከታተላችሁኝ በጣም አመሰግናለሁ። ኦልሞስት 55 ደቂቃ ነው ቪዲዮ፣ ምንም ሳልቆርጥ ነው የማወጣው እና ስለምትከታተሉ በጣም አመሰግናለሁ። ኔክስት ቪዲዮ ላይ ኮድ እየጻፍን እናሳያችኋለሁ። ቀጣይ ከፈተና ጋር እመጣለሁ። መልካም ቆይታ ይሁንላችሁ። ሰብስክራይብ፣ ሼር፣ ኮሜንት መጻፋችሁ እንዳትረሱ። ፒስ አውት